አሰላሙ አለይኩም ወረህመቱላሂ ወበረካቱ። ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ አልሐምዱሊላህ። የሁላችሁ እንግዲህ የኢቲ ስራ ይሄንን ይመስል ነበር። እኔ ጋር ላይ በጣም ይከብዳል ትንሽ። ይሄንን ይመስላል እንደምታዩት። እንትን ሞራኔ ብቻ አድርጌዋለሁ። ይሄንን እንደዚህ አድርጌዋለሁ። ይሄን እዚህ ያደርገዋለሁ ማለት ስለማይመቸኝ ነው። አሳያችኋለሁ። እዚህ ጋር ቀላቅለዋለሁ ቆርጬው እንዲቀንስልኝ ብዬ ማለት ነው። እና አሁን ላይ ከባድ ነበር እንደምታዩት። ወገቤን እስከሚያማኝ ድረስ ነው ብቻዬን ማለት ነው የሚያግዘኝ አለች እጃት የምትሰራ ግን ያው አልችልም ስለምትል እሷ ብዙ እንትን የሚላት ሰው የሚያጠብቃት ሰው የለም። እና ይሄን ይመስል ነበር። ይሄን እንግዲህ አጥቤ ማጥለያ ላይ አድርጌ ማታ ዛሬ እንሰራለሁ ማለት ነው። ግን ጥብስ ነው የሚሰራው። ያው ቀላል ነው፣ ብዙ የሚከብድ አይደለም ሲሰራ እንኳ ሲከተፍ ነው እንጂ። ይሄ ደግሞ ብቻው አሁን ማፍጠሪያ ልሰራ ነው ሾርባ ማለት ነው። ዛሬ ሁሉም ሰዎች ስለጾሙ ይሄንን ይመስል ነበር። የኔ ወዶች ኮሜንት አስተያየታችሁን ጻፉልኝ እሺ። እና አበረታቱኝ፣ በርቺ በሉኝ። በርቺ፣ ላይክ፣ ሰብስክራይብ፣ ኮሜንት ጻፉልኝ። የምር እውነቱን ስነግራችሁ ደክሞኛል፣ ሀቁን ለመናገር ማለት ነው። ለምበረስ ራሱ እስኪ ልበረታ ነው እንጂ ስራ ስለማልፈታ እና ይሄን ይመስል ነበር የሚወዱት። አሁን ይሄ አታምንም በካሜራ ሲሆን በደንብ ያሳያችሁ መሰለኝ። አሁን ትናንት አንድ በግ ነው ትናንት ምን ቆርጫለሁ። ይሄም ግማሽ በግ መሰለኝ ብቻ ነው የቆረጥኩት አዳሬን ማለት ነው። ይሄንን አሁን ጨረስኩ። ይሄን ይመስል ነበር ጨረስኩኝ። ይሄ አጥንቴ ብቻ ነው ማለት ነው። ሾርባ ይፈልጋል ማለት ነው። አጥንቱ አይሰራም፣ ይሄ ብቻ ነው የሚሰራው የተቆራረጠው። ይሄን ይመስል ነበረ። አበረታቱኝ፣ ይዞሽ በሉኝ። ከጎኔ እንዳላችሁ ሀሳቡ ኮሜንት ላይ የሚጻፉልኝ ወዶች በጣም ነው የምመሰግነው፣ በጣም ነው የምወዳችሁ። አበረታቱኝ። አዲስ ነኝ ያው ታውቃላችሁ፣ ዙሩ አብዛኞቻችሁ አዲስ ነኝ። አበረታቱኝ እና ኢትዮም ልገባ ስለሆነ ኢንሻአላህ ከዚህ የተሻለ ደግሞ ስላላችኋለሁ ብዬ አስባለሁ። ወዶች ይሄን ይመስላል ዛሬ ማለት ነው። እና በነገራችን ላይ አንተ እንደምታበረታቱኝ እርግጠኛ ነኝ ማሮቼ። ሰብስክራይብ፣ ላይክ፣ ኮሜንት እንዳይረሳ የኔ ወዶች። እወዳችኋለሁ። ባይ ባይ። የእጅ ዋሴ ነው።